ሰላም ጋይሶች እንዴት ናችሁ? ዛሬ ደግሞ በ10ኛ ቪዲዮ ተመልሰን መጥተናል ማለት ነው። እንግዲህ ከዚህ በፊት የተለቀቁ 9 ቪዲዮዎች አሉ። እነሱን እየገባችሁ ቼክ ማድረግ ትችላላችሁ። እስካሁን ኢንትሮ እየገባን ፋኒ ቪዲዮዎችን እየቀረብንላችሁ ቆይተናል ማለት ነው። ሰብስክራይብ ማድረጉን አትርሱ። እናንተም ከዚህ በኋላም ቪዲዮዎችን እንሰራለን ማለት ነው። እስኪሪት ወደ ቪዲዮ እንገባለን። እግዚአብሔር አይበለውና ልጅሽ ሲወለድ ከግንባሩ በታች ሁለት አይን ይዞ ቢወለድ ያንቺ የመጀመሪያው ድርጊትሽ ምንድነው? አረ እግዚአብሔር አያምጠው፣ በጣም ከባድ ነው እና ቀጥታ ወደ ሕክምና ወስደዋለሁ። የተሻለውን ሕክምና እንዲያደርግ አደርገዋለሁ። ከግንባሩ በታች ሁለት አይን ይዞ ስለተወለደ ይሄን ነው የምታደርጊለት? አዎ። ኦኬ። ስለዚህ ይሄ ነገር በጣም ከባድ እርምጃ ትወስጃለሽ ማለት ነው? አዎ። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ተሸልማለህ ብለው ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን ሳይ ኢቫን አለባበሲ ስንት ወጣ? አለባበሲ እኔ ታወቀ ነው ኢን ሚሊየንስ ነው ዛሬ አመጣው አሁንም 3 ሚሊዮን አውጥቻለሁ ደግሞ ምንድነው ጡትሽ ወርዷል እኮ ጋርዲየን መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ መተናል ሳንተኛ ወዲያውኑ ከነ ሶፌ ነው የመጣው የታባቱ እሺ አንዴሞ ቤተክርስቲያን ባማ አንቻ እሺ ሰላም አለን ቴንክ ዩ እሺ ቴንክ ዩ እሺ ደሞ አንቻ ክጽልي አንቻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ ጫማ ኸውጻዶ ዚያ ሉጅት ናት ነው
ምንድን ነው አሰብኝ እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል እንዴ? ነይ ላሳይሽ። ነይ። እንዴት ነው? ሰላም ነው? የቅድሟን አሳየኋት እስቲ አንዴ ጊዜ። አባዬ አንተ አሳያቸው። አባዬ እማዬ አንቺ አምራ አባ አንተ አሳያቸው። ዞር ላይ ሰው ፍቅር እያይሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ ነው። አትይም? ተይ ቆጭሻል። ተይ እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ እማዬ። አብዮቷ ልጆችን ስትበላ እኔ ድንበሯ ስጋ ቤት ቁጭ ብዬ ጥሬ ስጋዬን ነው ስበላ የነበረው። ያልኩን እሺ ብለህ ልጅህን እንድረልኝ ዘመድ ሆነን ቢሆን ኖሮ ይሄኔ አብዮቷ ልጆችን ባልበላሽ ነበር። አሁንም ቢሆን እድሉ አለ። ለጥሎሽ አዘጋጀውልን ስሙኒ ትቼ 50 ሳንቲም አረግልሃለሁ ልጅህን ዳርልኝ እያልኩ። አንተ ጨካኝ! እኔ ብሬኔ ልጅህን በ50 ሳንቲም ላንተ መሸጥልህ? ዝም በል! ዳ አይደለም ለ50 ሳንቲም 10 ሳንቲም አታደለ ሚስቴ ሞተችው ቤትም የተቃጠለው። ስለሱ አታንሳብኝ። በሞት እንኳን ልጅን ማግኘት እንደማትችል ታውቃለህ። እሱን እንኳን አንተ ይኸውልህ ለጥሎሽ አዘጋጀሁትን 50 ሳንቲም ለልጅህ በሰጣት ቂጧን እያማታች እንደምትመጣ አትጠራጠር። ለሞትህ ደግሞ ብዙ አትቸኩልልሃል። ምን እያሰራራኸኝ ነው? ጫፌን መንካት እንደማትችል ታውቃለህ። ጫፍህን መንካት ባልችል እንኳን አብዮቱን በመካድ በማብጠልጠልና ያለ አግባብ ሱሪህ ውስጥ ወንድነትን በማልጠብጠል ወደማትፈታበት እስር ቤት እሰድሃለሁ። እዛ ስቂያ ውስጥና ተስፋ መቁረጥ ውስጥ ሆነ አንድ ስም ታስታውሳለህ። ማን ነው? ዲ ነ ኢቫን ሰላም ነው አለባበስ በጣም ነው። ታንኪ ስንት አወጣስ? ኢንሚዲየንስ ስንት ነው? ስንት ሚሊዮን? ያው የታወቀ ነው ግን 3 ሚሊዮን። ዋው በጣም የሚገርም ነው። ደግሞ ሀብርሽ በጣም የሌለው የሚያምር ሚሊዮን 1 ሚሊዮን ብቻ 1 ሚሊዮን። አሁን ያለባበስ ምንን ያመለክታል? ይሄ የሚያመለክተው ያው የሴቶች ጥቃት ይቁም በሚል የሴቶች ጥቃት ከታችስ ያለው እሱም ያው ከታች ያለው ያው ብርሃን ነው። በቃ ብርሃን ነው የሚያመለክተው። አዎ ተስፋ። ዋው ደግሞ ጡትሽ ያበደ ነው። ምንድነው አንቺ ላምነሽ እንዴ? ይታልባል። አረ ምንድነው አትነኪኝ። ለባብስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢንቪሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። ለኔ ልብስ የለም ሳይ ራሱ ኢቫንዬ ልብስ ለብሰሻል እንዴ? እንደኔ ለበሰ የለም። ስትለብሽ እኮ ነው ልብስ የሚወዳደረው። መች ለበሽ የኔ እናት? ቀይረሽ ልመጪ ነው? ድንገት ልብስ እየቀየርሽ ነው አይደል የያዘችሽ ጋዜጠኛዋ? ቲክቶክ ክሬቲቭ አዋርድ ሊሸለሙ ወይም ደግሞ ኢንቫይት ተደርገው የሚመጡ ሰዎች በሙሉ የሀገር ባህል አልባሳትን ለብሰው ቢመጡ አንድም በጣም ብዙ ሰዎች ስለሆኑ የሚያዩን እንደ ሀገራችንን የምናስጠራበት እድል ሰፊ ይሆናል። ላይክ አሁን ሙርሲ ቆንጅዬው አሁን በቃ እንዴት እንዳኮራኸኝ። ሙርሲ ቆንጅዬው የሚባለው አሁን በቃ የአካባቢውን ማህበረሰብ የሚወክል ድሬሲንግ ለብሶ ነው የመጣው ምናምን በጣም ነው ደስ የሚል። አሁን የኢቫንን ድሬሲንግ እንዴት በምን መልኩ ነው የሚወክለን እኛን? ኤኒዌይስ የወደዳችሁት የቲክቶክ አዋርድ ሽልማቱ ላይ ከተገኙ ሰዎች የወደዳችሁትን ድሬሲንግ እስቲ ፎቶአቸውን ለጥፉልኝ ወይ ስማቸውን ጻፉልኝ። እስቲ ትንሽ እንያቸው አይመስላችሁ?
አረ የሆነ ፍሪክ ሊጸልይ ነው ዛሬ ማን። አንተ እኔ ግን ጸሎት ሰልችቶኛል። አንተ አልሰለችህም? አይምሮዬ ዝም በል። ኡፍ ተመለስ። ጭሰን ላመጣጦ እንዴ በራዘሪ ለበሳሳ እንዴ ላወጫ ብረ እንዴ ጠፋ። ዝም በል ይልልኝ በእናትህ። አረ ልጸልይበት በእናትህ እንዴ። ሳሚና ወካ በመጀመሪያ እግዚአብሔርን ነው ማመስገን የምፈልገው። ከዛ በመቀጠል እዚህ ደረጃ እንድደርስና እናንተ ፊት እንድቆም ላበቃኝ አላህን አመሰግናለሁ። አልহামዱሊላህ። የእውነት ሁላችሁንም እመቤቴ ታክብርልኝ። ሶስታችንም የአንድ ስለላ ድርጅት ኤጀንቶች ነን። ጥምረታችን ጥንካሬያችን ነው። በዚህም ምክንያት የትኛውን ሚሽን ሳይሳካ ቀርቶ አያውቅም። ይሁንና አብዛኛውን ጊዜ የምንቸገርበት አንድ ችግር አለ። መኪናው ተገኝቷል። ሄዳችሁ መኪናውን ክፈቱት፣ እኔ ሽፋን ሰጣችኋለሁ። ይሄ ነው አይደል መኪናው? ማይ በቃ ክፈቱት እንጂ። አባዬ አንተ ክፈተው እንጂ። ምንድነው ጊዜ ለለም ቶሎ ክፈቱት እንጂ እኮ አባዬ ቢከፍታ ይሻላል። የመራችሁን ነው በዛት አባዬ ማዬ ናክፈቱ ወይኔ